ውሃ መጠጣት በነገራችን ላይ በጣም ብዙ ጥቅም አለው። ግን ከጥቅሞቹ ውስጥ አንዱ ደግሞ ማለት ነው ቁርስ በልታችሁ ወይም ምሳ በልታችሁ ካልጠገባችሁ ሆዳችሁ እንዲሞላላችሁ ያደርጋችኋል። ከቤት መውጣት ያሰባችሁ ልጆች ማለት ነው ኪዳነ ምሕረትን አትወጡ፣ አርፋችሁ ቁጭ በሉ። ሲጀመር ጤነኛ ሰው አይደለም ከቤት የሚወጣ ሰው። የምር ጥጋብ ነው ሁላ የሚሆንባችሁ። አትወጡ፣ አርፋችሁ ቁጭ በሉ። እያረጀ ይሁን ምን ይሁን አላውቅም፣ አበባና በጣም ኦልዲስ ዘፈኖች በጣም እየተመቹኝ ነው። ስንት ሆንኩኝ አሁን? 1 ኪሎ ግራም ጨምሬያለሁ፣ እግዚአብሔር ይመስገን። እንትን ነው የሰንሴት ሳይሆን የምትመስለው ማለት ነው፣ ወንድ ሴት ነው የምትመስለው። እንተዋወቅ። ዘመን እባላለሁ። ሃያዎች እድሜ ውስጥ የሚገኝ ኢትዮጵያዊ ነው እና ደግሞ ላጤ ከሆንኩ ትንሽ ሰነባብቻለሁ። አሁን የምትመለከቱኝ እንዴት እንደሚኖርና የተሻለ ደረጃ ለመድረስ አንድ ወጣት እንዴት እንደሚደክም እንዴት ቀኑን እንደሚያሳልፍ ነው። ህይወት ኢትዮጵያ ውስጥ ትንሽ አድካሚ ናት። ከምንም በላይ ደግሞ አዲስ አበባ ከሆነ አድካሚነቱ በዛ ልክ ከፍ ይላል። ለዛም ነው እኔ በጠዋት የምነሳው ስፖርት የምሰራው እንደውም የቀን ውሎዬን ፕላን አድርጌ የተለያዩ ስራዎችን ለመሞከር ጥረት የማደርገው። ስለተዋወቅን ደስ ብሎኛል። 95 96 97 98 99 100 እውነትን ለመናገር ጂም ላለመክፈል ነው እዚች አንድ ክፍል ቤት ውስጥ ስፖርት የምሰራው። አሁን ላይ እኔ ቦክስ እየተማርኩ ነው። ወንድ ልጅ በህይወቱ ሲኖር የሚገጥመው አይታወቅም ብዬ አምናለሁ። ትንሽ ፈርጠም ማለት አለበት እና ደግሞ አንድ ቀን የሚሆነው አይታወቅም። ጥሩ ተወዳዳሪ ቢሆንስ ማን ያውቃል? ሰው ሁሉ እንደ ቀልድ ከትንሽ ጀምሮ ነው ያሳካው። ለማንኛውም ቁርሳችንን እያሞቅን ነበር ጎን ለጎን እና ምግባችን ደርሰዋል። ግን ይህን እየበላህ ነው የምትፈረጥመው እንዳትሉ፣ ሰው ባለው አቅሙ ነው ነገሮችን የሚያስኬደው። ብቻዬን መብላት ጭራሽ ነበር ማለት ነው። አሁን ግን ትንሽ እየለመድኩት ነው። እና እንደዚህ ብቻችሁን ምናምን ስትሆኑ ምግብ መብላት በጣም የሚከብዳችሁ፣ ቤት ውስጥ ብቻችሁን የምትሆኑ ከሆነ በተለይ አዛ ነው። ያው ግን አንድ ዳቦ ከአንድ እንጀራ ጋር ዚት ነው። ምግቡ ይሄ ጥብስ ምናምን ይመስላል ነው። ምግቡ ስጋ አይደለም፣ እንትን ነው ቴስቲ ሶያ ነው። ራሳችሁ የሰራችሁት ምግብ ማለት ነው። ምንም ይሁን ይጣፍጣችኋል። ያዙ እስኪ። አልበላም ነው እንደዚህ በስክሪን የሚጎረስ ቢሆን ነው ማለት ነው። የሆነ የምግብ ቻናል አለ ዩቲዩብ ላይ፣ እዛ ነበር የምጎርሰው። ወዲህ የሆነ የቅቅል መረቅ ነው ላይ መስለው እንደዚህ ስታዩት ያለ ምግብ የማይጣፍ ብጣል ዝም ብዬ ሳይሆን አታዩት። ዘይት ደግሞ ትንሽ ረከስ ቢል ማለት ነው የምሰራው ምግብ ይታየኛል። እንደዚህ በጠብ ዘይት እኮ ነው እንደዚህ የሚጣፍጠው የእውነት። ትንሽ እናልፍና ወደ ቪዲዮ ኤዲቲንግ እንሄዳለን። ወደ ስራ ነው የምንሄደው። ግን ከዛ በፊት
ምንም ማድረግ እንዳለብን እያንዳንዱን ነገር አንድ እናስባለን። ዛሬ እኔ ቀን ሙሏችን ማለት ነው። ያበደ ቁርስ አንድ የበላሁት በዛ አጋጣሚ ማለት ነው። አንድ መልእክት እንትን ልበላችሁ ላስተላልፍ። የሆነ ከቤት መውጣት ያሰባችሁ ልጆች ማለት ነው ኪዳነ ምሕረትን አትወጡ፣ አርፋችሁ ቁጭ በሉ። ሲጀመር ጤነኛ ሰው አይደለም ከቤት የሚወጣ ሰው። የምር ጥጋብ ነው ሁላ የሚሆንባችሁ። አትወጡ፣ አርፋችሁ ቁጭ በሉ። እንደዚህ እንደምታስበው ቀላል እንዳይመስል በጣም ነው እንደ የባሰ እንዳትሉኝ። ትንሽ ረፍት አድርገን ወደ ቪዲዮ ኤዲቲንጋችን የምንሄድ ይሆናል። ውሃ መጠጣት በነገራችን ላይ በጣም ብዙ ጥቅም አለው። ግን ከጥቅሞቹ ውስጥ አንዱ ደግሞ ማለት ነው ቁርስ በልታችሁ ወይም ምሳ በልታችሁ ካልጠገባችሁ ሆዳችሁ እንዲሞላላችሁ ያደርጋችኋል። ሌላ ከሳይንስ አንጻር ያለውን ነገር የሆነ ጠቃሚ ቪዲዮ እዩ። አሪፍ ነው አካሄድ። ነገር ግን ዛሬ ስራችንን ከመጀመራችን በፊት መጀመሪያ ሁልጊዜ እንደማደርገው ወረቀት ላይ አሰፍራችኋለሁ። እኔ ካሜራማን እና ቪዲዮ ኤዲተር ነኝ። ዛሬ ምን ስራዎችን ልሰራ እችላለሁ የሚለውን ነገር በኦርደር አስቀምጣችኋለሁ። ከዛ በኋላ ግን ማታ ልክ ልተኛ ስል የሰራኋቸውን እንደዚህ ራይት አደርጋችኋለሁ። ያልሰራኋቸውን ደግሞ ራሴን ሰነፍ እንደሆንኩ እንዲሰማኝ አድርጌ እየጸጸተኝ እተኛለሁ ማለት ነው። ስለዚህ ዛሬ እቅዳችን ምን ይሆናል? ከምን እንጀምር? የሽምግልና ቪዲዮ አለብኝና ሽምግልና እሱን ቢያንስ የሆነ 75%ን ኤዲት ማድረግ አለብኝ። 75% ቢያንስ 5 ድርጅት ደውዬ እኔ እንድቀርጽላቸው ኤዲት እንዳደርግላቸው ፍሪላንስ ስለምሰራ እጠይቃቸዋለሁ። ሶስተኛው የሚሆነው የጸሎት መጽሐፍ አይታችሁታል ቅድም። በጣም እጄ ብዙ ጊዜ ቆየና አዲስ መግዛት አለብኝ። እንደዚህ ተቆራረጠ እንትን ከበሩ ምናምን። ስለዚህ ውዳሴ ማርያም አዲስ መግዛት አለብኝ ማለት ነው። አራተኛ እናስቀምጣለን። ሻወር እንወስዳለን። ወክ አድርጌ ምናምን ትንሽ ተፍታትቼ ምናምን እገባለሁ ቤቴ ማለት ነው። አንደኛው ወደ ጻፍ ነው ቪዲዮ ኤዲት ወደ ማድረግ እንሄዳለን። እንትን በብዛት ማለት ነው እኔ ቪዲዮዎች ኤዲት በማድረግበት ታይም ሄድሴት አልጠቀምም። አብዛኛውን ቪዲዮ ኤዲተሮች በሄድፎን ነው ያዳመጡ ነው ቪዲዮ ኤዲት የሚያደርጉት። እኔም ከሆነ አመታት በፊት እንደዛ ነበር ማድረገው። ግን ለጆሮአችን በጣም አደገኛ የሆነ ሳይድ ኢፌክት ነው ያለውና በዛ ምክንያት ብዙም አልጠቀምም ሄድፎኖችን። እንዲሁ በላፕቶፕ ስፒከር ያዳመጥኩ ነው የምሰራው። ምንም ሰው እንዳይረብሽ ምናምን ድምፁን ብቻ ትንሽ ቀነስ ታደርጉታላችሁ። በቃ ኤዲት ማድረግ ነው። ጆሮአችሁን ከማጣት ይሻላል። እሺ ያለማቋረጥ ለተከታታይ 2 ሰዓት ቪዲዮአችንን ኤዲት አድርገናል። እኔ ምንድነው በብዛት የማደርገው መሰላችሁ? ረጅም ሰዓት ቪዲዮ ኤዲት ማድረግ ከሆነ ግማሹን በመነጽር ግማሹን ደግሞ ያለ መነጽር ነው ቪዲዮ ኤዲት ማድረገው። ስለዚህ ዛሬ ለ4 ሰዓት ያክል ስለሆነ ቪዲዮ ኤዲት ማድረገው 2 ሰዓት ብሎከት እየተጠቀምኩ ነው ቪዲዮ ኤዲት ማድረገው። ቪዲዮ ላይ ስላልገባ ነው እንጂ ማለት ነው። እስካሁን ስንቴ መብራት ጠፍቷል መሰላችሁ? ወደ 2 ምናምን። ግን ተዘለው ነው የመጣው። ደስ የሚለው ነገር ያው መብራት ቢጠፋም ቢመጣም እኔ ስራ አላቋርጥም። ምክንያቱም ኖርማል ላፕቶፕ ስለሆነ የምጠቀመው ያው ኖርማል ነው። በዛው ቪዲዮ ከቀረ ነው አዛም ያደረገው። ቪዲዮአችንን 75% ለማድረስ የቀረን 2 ሰዓት ብቻ ነው። እንቀጥላለን። አሁን ሻወር እንወስዳለን። መቼስ እንግዲህ ሻወር እየወሰድኩ
አላሳያችሁም። ብቻ ቅድም የጻፍናቸውን የቀሩ ነገሮችን ከሻወር በኋላ የምናደርግ ይሆናል። በፊት ማለት ነው በጣም ወፍራም ነበርኩኝ። ወፍራም ስላችሁ የሆነ የስፖርተኛ አቋም ምናምን ያለው ሰው ሱሪ ሁላ ነው የሰፋኝ እና በስቻ አስገብቼ ነው የሚጠቀመው። ቀበቶ መጠቀሙ ለማቃተኝ እኮ እንደዚህ ከስቼ አረ ውበት። ቅድም በጣም አስጠልቶብኝ ነበር። ጸጉሬ መምራዝ በቃ ፒስ ሆነ። ብቻ ፋሚሊ ሻወራቸውን ወስደን ጨርሰናል። አሁን የሚቀረን 5 ካምፓኒዎችን ደውለን ቪዲዮ እንዲያሰሩን እንጠይቃቸዋለን ብለን ነበረ ቅድም። ስለዚህ እንደውላለን ማለት ነው። ለድምፅ ጥራት እንዲመችን እዚህ ላይ ኒክ ማይክ እንጠቀማለን፣ ለእነሱ ድምፅም እንዲገባ። ጠራ። የመጀመሪያው ፌል አድርጎብናል። ሁለተኛውን እየጠራ ነው። ሰላም ነው። ጊፍት ኢንተሪራ። እሺ፣ ዘመን እባላለሁ። ካሜራማን እና ቪዲዮ ኤዲተር ነኝ። እና ሶሻል ሚዲያችሁን ያየ ነበር። ፌስቡክ ላይ ነው ኢንስታግራም? ፌስቡክ ላይ። ቪዲዮ በምን ነው የምቀርጹት? እኔ ካሜራማን እና ቪዲዮ ኤዲተር ነኝ። እንደዚህ ፍሪላንስ ነው የምሰራው። ከዚህ በፊት የሰሯቸውን ስራዎች አሳይና። የት ነው ኦፊሳችሁ እናንተ? ቤተል። እሺ፣ እንደዚህ የኢንተሪየሮችም እሰራላችኋለሁ። አሳይህና ከወደድካቸው መቼ ልምጣ? በቃ ወይ ሰኞ ወይ ማክሰኞ እንደዋወልና ከዛ እዚህ በፊት የተሰሩትን ምናምን አሳይቼ ከወደድካቸው እንቀጥላለን። እሺ፣ እንደዛም ማድረግ እንችላለን። አይ እኔ ከዚህ በፊት የሰሯቸው ሳምፕል ቪዲዮዎች አሉ። እኔ በእናንተ ቲክቶክ ምናምን የሚለቀቅ ነው የሚሆነው። እኔ ቪዲዮን ቀርጬ ኤዲት አድርጌ ነው የምሰጣችሁ። እሺ፣ በቃ ሰኞ እንደዋውልና እንገናኛለን። እሺ፣ ስልኬን ሴቭ አድርገው ዘመን ብለህ። እሺ፣ ሁለተኛው ተሳክቷል አይባልም። ያኔ ስሄድ አሳያችኋለሁ። እሺ፣ ቢያንስ ሁለተኛው በጥሪ መካከልም ቢሆን አግኝተናቸዋል፣ በስልክም ቢሆን አግኝተናቸዋል። በጣም ጥሩ። ሌላ ስክሪንሾት የተደረገ የለም እንዴ? ስክሪንሻት ከዚህ በፊት አውርቻቸው ምናምን እንደውልላለን ምናምን ብለው እኔ ረስቻቸው ሁላ ራሳቸው ደውለው ነው ያስታወሱኝ። ከዛ መልሼ ስደውል አያነሱም። እስኪ ዛሬ ልደውልላቸው። እንዲሁ ከዚህ በፊት ደውዬላቸው ማለት ነው ራሳቸው ናቸው መልሰው ለደወሉልኝ። አያነሱም። ስለዚህ 3 ሞክረናል። ከ3ቱ አንዱን ብቻ አግኝተናል። አንዱ ጋር ተቀጣጥረናል ማለት ነው። 2 ይቀረናል ሌላ። ኧረ አንሱት በጌታ። የደወሉላቸው ደንበኛ ስልክ አይመልስም። እዩት እንግዲህ ይታያችሁ። ከ4ቱ አንዱ ብቻ ነው እስካሁን የተሳካው። ማለት ደውለን እንኳን በስልክ ያገኘናቸው አንዱን ብቻ ነው። ምን ያክል ስራው ትዕግስት እንደሚጠይቅና እንዴት እንደሚያሰለች እዚህ ላይ ታዩታላችሁ። ከዛ ደግሞ ጭራሽ ሄዳችሁም ደግሞ ላልተስማሙ ትችላላችሁ። በዋጋ ሊሆን ይችላል፣ ወይ እነሱ የሚፈልጉት ሌላ አይነት ሊሆን ይችላል ምናምን። ግን አሳምናችሁ ነው ስራን ሁላ ልሰሩት የምትችሉት ከሆነ ጊዜ በኋላ ነው። የሆነ እረስታችሁት ምናምን ከ1 ወር ከ2 ወር በኋላ የሆነ ሰዓት አውርተኝ ነበር እኮ ምናምን ብለው ይደውሉላችኋል። እና ምንም ላስቸኳይ የሚሆን ስራ አይደለም ሲጀምር። ሌላ እንደ አማራጭ አለን። 4
አሁን 5ኛ ማለት ነው። ስለዚህ አንድ ቻንስ አለን። ማን ጋር ልደውላ? ቢያንስ አሁን አንደኛው ቢነሳልኝ። አንሱታ። ሄሎ ሰላም ነው አባ? ዚነር ሆምሳ ዚነራ? እሺ ዘመን እባላለሁ። ካሜራማን እና ቪዲዮ ኤዲተር ነኝ። ፌስቡክ ላይ ነበረ ኮንታክታችሁን ያገኙት እና እኔ የተለያዩ የድርጅቶችን ቪዲዮዎችን እንሰራለሁኝ እና የተለያዩ የሶሻል ሚዲያ ቪዲዮዎችን እቀርጻለሁኝ፣ ኤዲት አደርጋለሁ። ምናልባት እናንተ ፍላጎቱ ካላችሁ ከዚህ በፊት የተሰሩ ሳምፕሎችን አሳይቻችሁ። ኦኬ አላችሁ? እሺ እሺ፣ ቴንክ ዩ። ኦኬ እነዚህ አላችሁ። ብቻ 5ቱን ደውለናል። 5ቱ ውስጥ ላይ አንዱ ብቻ ነው የተሳካው። እሱም ተሳካ ሳይሆን ተገናኝተን እናወራለን ወደሚለው ሀሳብ እንኳን የመጣን ከ5ቱ አንዱ ብቻ ነው። ወሬ ያለብዛባችሁ። አሁን ወጣ ብዬ ቅድም ያልኳችሁን ቅድም ምን ነበረ የተረሳው? ውዳሴ ማርያም እንገዛለን የዘወትር ጸሎታችንን። ከዛ ወክ ምናምን እናደርጋለን። ተመልሰን ወደ ቤታችን እንገባለን ማለት ነው። እሺ ጋይስ አሁን ከቤት የምንወጣበት ታይም ተቃርቧል። ይህ ልጅ ምንድን ነው የማያወጣው ምናምን እንዳትሉኝ፣ ደግሞ ልወጣ ነው። አሁን ሰዓቱ ስንት ሰዓት መሰላችሁ? እሺ ሩብ ጉዳይ ለ11 ሆኗል። በቃ ማውጣት ብቻ ነው የሚጠበቅብኝ። እንውጣ። እሺ ጋይስ ከቤት ወጠናል። ኪሴ ላይ ምንም አይነት ብር ስለሌለ ኤቲኤም ሄደን ብር ይዘን እንመጣለን። ከዛ በኋላ ነው እንግዲህ ጸሎት መጽሐፉን ገዝተን ወክ አድርገን ምናምን። በዛ ላይ ደግሞ እየራበኝም ስለሆነ ምግብ ነገር መብላት አለብኝ። በጣም አደገኛ የሆነ ብርድ ነው ያለው። እንኳን ሻወር ወስዳችሁ ማለት ነው እንዳለ እንደዚህ በኖርማል ራሱ በጣም አደገኛ ነው። አስቡት። እኔ ደግሞ ሻወር ወስጄ ምናምን ነው ጭራሽ። ይነዝራል አይነዝርም? እጅን አልነዘረህም? ምን ቢሆን ጥሩ ነው? ኤቲኤሙ ማለት ነው የሆነ ኤሌክትሪክ ሲስተም ምን ይሆን አላውቅም፣ ይነዝራል ቁጥሩን ስትነኩት። የሆነ ብርን ሁላ አታውጣ አስመሰለብኝ። አሁን ውዳሴ ማርያሙን ለመግዛት ወደ ቤተክርስቲያን አካባቢ ነው የምንሄደው። ይሄ ንዋያተ ቅድሳት ምናምን መሸጫ ቤተክርስቲያን አካባቢ ብቻ ስለሆነ ወደዛ አካባቢ እንሄዳለን። እሺ ያስወጣም በዛኛው ነው የምንወጣው። እኔ የምላችሁ ማለት ነው ፀሐይዋን ጭራሽ ሳላያት መሽቶ ላገኘው ነው። ድናችሁ ብሉኝ ጋሲ ተባረከ። አመሰግናለሁ። እሺ በመጨረሻም ፈልገን አግኝተናል። ሰዓቱ የመሸ ይመስላል። በጣም ገና ነው ሰዓቱ። ፀሐዩ በዚህኛው ሳይድ ስለሌለ ነው እንጂ ገና ቀን ነው። 11 ሰዓት ተኩል ምናምን ቢሆን ነው። ብቻ ገዝቻለሁ። ብቻ ቅድም የጻፍናቸውን አብዛኛው ነገሮች አድርገናቸዋል። በቃ ወክ ማድረግ ብቻ ነው የቀረን። ወክም ደግሞ እያደረግኩ ነው በዛው። ስለዚህ ቪዲዮ እንዲረዝም እንደገና ደግሞ ሰዓቱም ገና ስለሆነ በጊዜ ቤት እንዳልገባ ማለት ነው ከአያት ሴሚሲ ሚካኤል በእግሬ ነው የሚሄደው። ሩቅ ነው በጣም በእርግጥ ግን ስመለስ በታክሲ እመጣለሁ። እስከዛ ድረስ በእግሬ ሄጄ ስመጣ በታክሲ መምጣት ነው የሚሆንብኝ ማለት ነው። ስለዚህ ያልነበራችሁም ቻናሉን ሰብስክራይብ ያደረጋችሁ ሰዎች ቻናሉን ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ ላይክ አድርጉ። እንደዚህ አይነት ሪል ቭሎግ እንድሰራ ሁልጊዜም አበረታቱኝ። ለቤቱ አዲስ ሆናችሁ ሰዎች ብቻ አልዛዛባችሁ።
በደንብ አብረን እንውላለን። ቴንክ ዩ ደስ አይልም። አሁን ፀሐዩን ማየት ጀምሬያለሁኝ። እንዴ የጠዋት ፀሐይ ነው የምመስለው ሁላ። አተ ደስ አትልም? እያት ከዚህ ሰፈር እንደምንም ካልወጣኝ ማለት ነው ይሄ ቪዲዮ አይለቀቅም። እንዳለ ዘፈን ብቻ ነው መንገዱ። እኔ ለራሴ ኮፒራይት ጣጣ አለብኝ። ከዚህ በፊትም አንድ ስትራይክ ተልኮብኛል። አሁን ከተላከብኝ ደግሞ አስቡት። ወደዛ አካባቢ ትንሽ ይሻላል፣ ዝም ያለ ነው። ብቻ እዛ ጋር ደግሞ ታክሲ ሰልፍ ብዛቱ ሰው ይታያቸዋል። ጠጋ ብዬ ላሳያችሁ። ቆይ አያችሁ ስንት ሰራት ይሞላል። ትንሽ እስኪ አንተ ውጣ ቅድም 40 እንዳልነበርክ እንዴ? እኮ አሁን 40 ሆንክ። ስለዚህ ሚዛኑ ልክ አይደለም ማለት ነው። ሚዛኑ በቃ ልክ አይደለም። ሸውደኸኛል። እንትን ነው ስዘልበት። እሺ 2 ጊዜ ተመዘናል። የተመዘንክበትን እንከፍላለን። ስንት ሆንኩ ነው? እሺ 1 ኪሎ ግራም ጨምሬያለሁ። እግዚአብሔር ይመስገን። 30 ብር ስጠኝሽ። 25 ውስጥ ያውቃ። አመሰግናለሁ። ቴንክ ዩ። ቦታው በጣም ሰፊ ነው። እግዚአብሔር የሆነ ሩጫ አለ ምናምን ትሮጡበታላችሁ። በዛ ላይ ርቀቱ ፒፕል እዛ አካባቢ የሆነ ለኢንስታግራም ምናምን ፎቶ ይነሳል። እያየሁኝ ነው አንዳንድ ሰዎችን። የሆነ ልጆችም እዛ ጥግ ላይ ቅድም ስመጣ የቲክቶክ ቪዲዮ እየሰሩ ነበረ። ስለዚህ እኛ ብቻ አይደለም እየቦለግን ያለ ነው፣ ሌላ ብዙ ሰዎችም አሉ ማለት ነው። ያዎቹ ነው ደስ የሚሉት። ጋይስ ሁሉም ወንበር ተይዟል እንዳለ። ለዛም የሆነ ጥንድ ነው ተቀምጠውበት ያለ። እኔ ብቻዬን ነኝ እዚህ ብቻዬን ወክ እያደረኩ ያለሁት። እንዳለ ከነ ፒፕሉ ካፕል ነው ሁሉም። ያልተያዘ ወንበር እንደ አንድ ካፕል ያልሆነ ሰው አየሁ። አንዳንድ ሰዎች አሉ ከጓደኞቻቸው ጋር ምናምን ያሉ እንጂ ሁሉም ወንበር ተይዟል እንዳለ። ካፕሎች እየበዙ ነው። በተለይ አሁን ክረምትም ነው። በዛ ላይ ታውቁታላችሁ ደግሞ ወጣትን ነገር እንኳንም ዘንቦብሽ እንዳለም
ኤዛነሽ የሚባለው አባባል ነው እዚህ ያለኝ። ልዩ አበባዎችን ያቸው እዚህ ጋር ያሉት ደግሞ በጣም አሜዚንግ ናቸው። ሲኒማቲክ ሆነችት ካሜራማ ማለት ነው። ቁም ነገሩን አይረሳም መቼም ቢሆን። ብሎግ ልሰራ ወጥቼ መጠበብም ያምረኛል። የሆነ ፊቴ ራሱ የጅል ነው ያልጅ ነው ትዝ ያለኝ ከአንዳንድ ፊቴ ራሱ የጅል ነው ስራዬም የጅል ሆነብኛ። አይዋ ይኸውላችሁ ጋይሶች የሆነ አዲስ ያመጣሁት ባህሪ ያለ ማለት ነው። ከቅርብ ጊዜ ወዲህ እያረጀ ይሁን ምን ይሁን አላውቅም፣ አበባና በጣም ኦልዲስ ዘፈኖች በጣም እየተመቹኝ ነው። በጣም የድሮ ዘፈኖች እየወደድኳቸው ነው ማለት ነው። ስለዚህ አንዱ የእድሜ መጨመሩ ማሳያ ነው ይሄ። እና ብቻ እዚህ ጋርም ጸዴ አበቦች አሉ። ልክ አሁን እዚህ ጋር የሚገርም ሲኒማቲክ ላሳያችሁ። ተደመሙ ብቻ እናንተ። ተአምር ይፈጠራል እንጂ ማለት ነው። ካሜራማን ቁም ነገሩን አይረሳም። ይኸው ቭሎግ ልሰራ ወጥቼ ማለት ነው የሆነ አሪፍ ነገር ሳይ ሲኒማቲክ የሆነ ነገር ያምረኛል። አላውቅም ብቻ እዚህ ጋር ደግሞ የሌለ ነው ቦታ። በስመ አብ አዩት እንዴት እንደሚያምር በጣም ጸዴ ቦታ ማለት ነው። እንትን ነው ነገራችን ላይ አማን መጣ የሆነ ፋሚሊ ቻ እየተፈታታች ነው ብዬ አስባለሁኝ። አያት እንደዚህ አይነት ቦታም አለ። ብዙም አዛውኑ ሰዎች አይበዙበትም። በዛ ላይ ጸጥ ያለ ነገር አለው። ፊቴ ማለት ነው ነጭ ነው፣ አመድ ሆኗል። ሻወር እንደወሰድኩ ነው ቀጥታ የወጣሁት። ለዛ ነው ብቻ በጣም ነው ቦታው የተመቸ። ከዚህ በኋላ ማለት ነው ሁሌ ምሽት እዚህ እመጣለሁ። እውነት እዛ ጋር ደግሞ የሆነ ትምህርት ቤት ነው የልጆች መጫወቻ አልገባኝም። ይታያቸዋል እዛ ጋር ዙም አድርጌ ቆይ ላሳያችሁ። አይ ቲንክ ትምህርት ቤት አይመስለኝም፣ ለልጆች ምናምን ተብሎ የተሰራ ይመስለኛል። አይ ለልጆች ተብሎ ነው የተሰራው እና የስፖርት ማዘውተሪያ ቦታም ነው ሲታይ እንደዛ ነው የሚመስለው። ምክንያቱም ከጎኑ ምንም አይነት ህንፃ የለም። የት ላይ ሊማሩ ይችላሉ? ያው እዚህ ጋርም እንትን አለ እዩት። እዚህ ጋር ይታያቸዋል ባስኬትቦል ምናምን አለ። የለችም በኋላ ግን ይቻላል እዩታ። አያት ሌላ ታሪክ ውስጥ ነች። እግዚአብሔር ነው ማንም የለም እኮ ብዙም ስለ እንደ ፒያሳ ምናምን ሰው ምናምን አይበዛበትም። ይሄ ስፓት የሆነ ጸጥ ያለ ነገር ነው። ሰው ወክ የሚያደርግ ብቻ ነው ያለው ምናምን ደስ ይላል። ብቻዬን እየለፈለፍኩ ሰው ሁሉ ምን ሆኖ እያሉ ነው። ወደ 72 ምናምን የሚወስደው መንገድ እዛ አካባቢ ወንበር ምናምን ቢኖር ፒስ ነበር። ደግሞ በለጠ እየደከመኝ ነው ፋሚሊ እናንተን ለማስደሰት ይሄ ሁሉ ጥረት
ሰንሴቷን ቆይ በኋላ የሚገርም ፎቶ አነሳታለሁ። ለምን አሁን ሲኒማቲክ እዚሁ እናንተ እያላችሁ ሲኒማቲክ ለምን አልሰራም? እዚሁ ጋር እንደዚህ እናደርጋለን ማለት ነው። ከዛ እሺ እዛ እንደዚህ እንመጣለን። በዛምባባው ስትሬት ልሰራ ነው አላማዬ። ትንሽ ፀሐይ መጥቆር አለባት። ሰዓቷ ደግሞ ገና ነው ለመጥቆር። እሺ አትመጣም። እንትን ነው የሰንሴት ሳይሆን የምትመስለው ማለት ነው። ወንድ ሴት ነው የምትመስለው። ይኸውላችሁ እንትን ነው ሰንሴት አትመስልም ጭራሽ ነው የምትመስለው። የሆነ የበረሃ ፀሐይ መሰለ ካሜራው ላይ ሲታይ፣ እንደዚህ በአካል ሲታይ ይመስላል ቢያንስ ሰንሴትነቷ። የመጀመሪያ ብሎግ ማንን ነው የማልሰማው? እዚህ ጋር ያለው ስፓት አሁን እንዴት ደስ እንደሚል ልዩት። አረ ከዚህ ጋር እየመጣሁ ነው ቪዲዮ እሰራላችኋለሁ። ጸዴ ቪዲዮ ነው የምሰራው እውነት። ሱሪ ደግሞ እየወረደ አስቸገረኝ። እዩት እዚህ ጋር ቀጥታ ምናምን ቅድም እንትን የገዛንበት በዚህ በኩል ነው የሚያስወጣን። እንደዚህ ዙም አድርጌ ላሳያችሁ። ምንድን ነው የምሰራው? አይ ቅድም ውዳሴ ማርያም አልገዛንም። ያው በዚህ በኩል ከሄዳችሁ እዛ ነው የሚያስወጣችሁ። ቤተክርስቲያን ይታያችኋል። ይሄ መንገድ ወደዛ ነው የሚያስወጣችሁ። ብቻ ፋሚሊ የዛሬ ቪዲዮ ያልደበራችሁም ብዬ አስባለሁ። የጻፍነውን ነገር እያንዳንዱን ነገር ነው ሰርተን የገባ ነው። አሪፍ ቀን ነው። እንዳሰብኩት አልሄደም፣ ግን እግዚአብሔር ይመስገን።